ሊስት ነው ያወጣው። ሊስት ነሰስ አዲስ ፈጣሪ አለ ካልሽ ስምም ማላውጣውለት ማለት ያ ነው እሱ ያ ነገርየው ምን ይፈልጋል የሚለውን ካወኩኝ ያ ፈጣሪ እንዴት ባመልከው አሁን በዚህ ምድር ላይ እንዴት ተመልኮ ወይንም እንዴት ተደርጎ ባልፍ እንደ አዲስ ትፈልጊያለሽ እንዴት መስቲ ነው መፈለግ የጀመርኩት ሶ ሃይማኖትን ሳይሆን አዲስን የቱ ጋር ላግኛት ብዬ ነው የፈለኳት አዲስን ደግሞ ፓዝል ስንገጣጥባት ሙስሊም እንጂ ሌላ አልነበረችም ለካ ምትፈልገው የነበረው ቀጥተኛውን አምላኳን ፈጣሪው አንዱን ነበር እንጂ 3 4 5 6 ወይንም ደግሞ እንዲ ያልተንዛዛበት እማያደክም ሁሉ ነገር ያስቀመጠ ባናናር ባለባበስ ባከይድ ሁሉ ነገር ያለቀለትን እንጂ ስቲል ዋንደር ከፈለገኝ ፈጣሪ ያግኘኝ ባልኩ በኩ አግኝቶኛል እስልምና ውስጥ እያንዳንዱን ነገሮችን አግኝቶኛል ብዬ አስባለሁ ትሩ ታይም ትሩ ፕሮሰስ አውቀሹ ነው ወይ ሙሉ መጻፉን ነው አላወቁትኝ ገብቶሽ ነው ወይ አው ክሊር ኤንድ ላውድ በሆነ መልኩ ፈጣሪ አንድ መሆኑ አንድና አንድ መሆኑ ከዚህም ከዛ ሙጅንበር በሌለው ንጽት ዋንጋድ ኮንሰፕት ሌሎቹ ጋር አልነበረም ወይ አዎ ነበረ ሁሉም የተለያየ ሃይማኖቶች ላይ የተለያየ ሆነ ስቲል ግን የተቀመጠበት ሁኔታና ስቲል ከራካሪ አነጻጽ በሆነበት ራሱን በራሱ የማይገልጽ ከሆነ እዚህ ጋር ግን ራሱ የገለጸበት ራሴም እጠብቀዋለሁ ለዘመናት ስካም ብሎ ያስቀመጠው ቁርአን አውርጃለሁ ከዚህ በኋላ ማንንም አይጠብቅልኝም ብሎ ራሱ በሚጠብቅበት ቦታ መቀመጥ ምን ያህል ምቾት እንዳለው ገባኝ እኔ አልደክምም ማለት ነው ሰልፊሽ አይደለም ምን አደከመኝ በተባለው መኖር የሚደረግ ሆነ ለኔ እንዲ ነው እዚህ ጋር ዛን ስለሆነ ነው ምናምን it was over for me አበቃ ያ ህይወቴና ሲጀምር እስልምና ፈጣሪ አንድ ነው አውስሚዝ ነበር እዚህ ጋር ብዙ ቀናት ፈርሰን ፈጣሪ አላህ አንድ መሆኑ ከቁርአን ላይ ነው እኔ ከማላቀው ቁርአን ግን እኔ ልቤ ውስጥ ከተቀመጠው ፈጣሪ አንድ መሆኑ ምንም ማነጻጽር ሁኔታ ከኔ ጋር ማች የሚያደርግ አገኘ so like the next one is ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኖሩትን ህይወት እንዴት ትቀበያለሽ ኦኬ እኛ ጋር አንድ ነው አንድ ነብይ እንዳልሽው ቬሪ ስማርት ሆኖ ክሌቨር ሆኖ ጽፎትስ ቢሆን እንዲሁም ደግሞ ሰይጣንስ ቢሆን ያቀበለው ይሄንን መጽሐፍስ እንዴትስ ይሄ ነገር ከሌላ መጽሐፎች ተኮፕሮ ቢሆን ፈጣሪያችን አላህ ተናግሮታል የሚለው ራሱ ብሎ የጻፈውን ነገር እንዴት ምናምን የሚሉ ጥያቄዎችን ይላክልኝ ስለነበረ ያንን ጥያቄዎች አውት ላውድ እና ክሊር በሆነ መልኩ ቁርአን እየተገለጸ እንዲሁም ደግሞ እየተነጻጸረ እንዲሁም ተገልጦ እውነት ከሰይጣን ከሆነ ሰይጣን እንደዚህ አይነት መልእክት ማስተላለፍ ይችላል ወይ እውነት እሳቸው መርጦ ሰይጣን አለ የሚባለው ነገር ኮንሰፕትስ ሪሊ ምንድነው you know like lot of questions ነበሩ ራይዝ የሚያደርጉት እንደዚህ ባጭር ደቂቃ ለመናገር ብቻ በቂ አይደለም ግን the beautiful part about Islam is loud and clear ሆነ በተጻፈበት ስለሆነ ፈጣሪያችን አለ already እንደዚህ ተብለ ትጠየቃለህ already ይሄ አለ እኔ ዛሬ አዲስ ከዘመናት በኋላ በመጣ ከዘመናት በኋላም ሌሎችም ቢመጡ መልስ ሆኖ የተዘጋጀ ጥንቅቅ ያለ ነገር ስላለ የሰዎች ኢንተለጀንስ ሳይሆን የፈጣሪያችን አለ ፊውቸር እና ፓስቱን አውቆ ለነብያችን ነብይ ሊያስብላቸው የሚያስችልባቸው ነገሮች already ያለቀ ስለሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወታቸውን በመታዘዝ ማሳለፋቸው it was clear so ምን አገቡ ምን ወለዱ ምን አደረጉ የሚለው ለኔ ብዙም ፕሮብሌም አልነበረ መልእክቱ የተላለፈላቸው ሰው ነው ጥርጣሬን ክሊር ማድረግ የነበረብኝ so እስልምና ማለት አንድ ቀጥተኛው መንገድ ፈጣሪያችን አንድ አላህ መሆኑ እንደማይወልድ እንደማይወለድ አቻም እንደሌለው እኛ እስልምናው ሰው እንደማይመለክ ሰው ማይመለክም ነብዩ መሐመድ ማይመለክም ሌሎች ማንንም ሰው ቢመጣ የማይመለክበት ሁሌ ለዘላለም ከዚህም በኋላ የሚመለከው ፈጣሪ አንዱ እሱ መሆኑ ለኔ በጣም ክሊር ነው የገባኝ ያ ሲገባኝ like I cannot like no እንዴት ነው ማለት የሚቻለው ከዚህ ነው መሰለ እዝነቱ ርህራሄው ደግሞ ሰዎችን እየላከ ህግጋት ያለው ሲፈልግ ማጥፋት ሲፈልግ ዲስትሮይ ማድረግ ሲችል ፈቃዱ ለእያንዳንዱ ሰው ሰጥቶ ጥሩ መጥፎም ለምታረገው ራስ ባለመዝገብ አድርጎ ከዛም ደግሞ ድጋሚ አዝኖክ እንዳለክ ማስታወሻ እንግዲህ በጣም የሚገርም ነው በጣም አዛኝና ሩሩ የሆነ ፈጣሪያችን አለ እስከመጨረሻው ፕሮፌት ድረስ ፕሮፌቶችን የሚልክ ደስ የሚለው not only ምናልባት የተጠቀሱት ፈጣሪያችን አለ አስታውሱ ያለ ከሚያስታውሳቸው ነቢያቶቹ ዓለም ላይ ነቢያቶችንም ልኮ እንደነበረ ሲናገር እኔንም ማስታወቅ በቃ ለኔም ተልኮ ነው ለዘር ለካሊ ሳይሆን የመጨረሻው ግን ለዓለም የተላኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስፔሻል የሚያደርገው ተአምር ቁርአን ነው በተአምር ማመን ነው ያ ተአምር ማለት ፈጣሪያችን አለ ያወረደው ነው ያንን አምኜ አንድና አንዱን እሱን ተቀብዬ ሩሩ የሆነውን ተቀብዬ ህይወታቸውን ቢቻል እንደነሱ ኖረ ስናልፍ ግን ካልሆነ አንዷን ዘለበት እሷን ሲምፕሊ ሙስሊም እንዴት ሆንሽ ነው አንዱ ፈጣሪ አምኜ ነው እና ደግሞ ወደደኝ ሌላ ሁለት አጋር ምስል አያስፈልገውም የሆነ ሰውዬን ትመስላለህ ብዬ መመሰል አይጠበቅብኝም
ወዴት ነህ ምንድነው ምን ትመስላለህ ብዬ ላይክ ውዥንብር አያስፈልግብኝም። መታዘዝ በቃ የመታዘዝን ህይወት ነው የመረጥኩት። ሌላ ነገር ሰው የሚመስለው አነጻጽርሽ ከዚህና ከዛ እዛም እኮ እንደዚህ ያለ እዚህም እኮ ኖ ፈርሚ የመታዘዝ ፈጣሪን አላ ብታዘዝ እሱን አየዋለሁ። ስለዚህ አጋር ቢገር ሪዋርድ ትልቅ ሪዋርድ ያለበት ቦታ እንዴት ነው የማልሰልመው? እሱን ይሄ ፈጣሪ የት ነህ ምንድነህ ምናምን ያልኩትን ያለምንም ክሊር አየዋለሁ ምን እንደሚመስል መጨረሻዬን የማይበትን So I became a Muslim and the question ንጽጽር አድርጌ ሳይሆን I just love being Muslim because it just simply መታዘዝ ነው። በቃ እየታዘዝኩኝ የቀጥተኛውን መንገድ ይዞ መሄድ ነው። እዚህ እዛ ሳልል 3 እና 5 ነው ለማድ ነው። በቃ እሱን ፎሎ ማድረግ ነው። አመሰግናለሁ ስለ ጥያቄ። ሆፕፉሊ አንድ ሰው እንኳን ከተማረበት ብዬ ነው ልመልስልህ የወደድኩት። ጥያቄ ካለ መቀጠል ትችላለህ። ካረዘምኩትኝ በጣም ይቅርታ፣ አስፈላጊ ነው ብዬ ስላመንኩ። ምንም ማረዛችን ላይ ቆይ አንዴ ትንሽ ነገር ልፈልጌ ነው። ከዛ ለቀልሃለሁ። እንደጀመራችሁ ትቀጥላላችሁ። በመጀመሪያ ታችን አዲስ ዓለም ጀዛኪላሁ ኸይረን አላህ ይጠብቅሽ። ይሄ ትልቅ አገልግሎት ነው። ሐቂቃ እኔ የራሴን አስተያየት ላስቀምጥ ፈልጌ ነው። ወላሂ ለሱ ባስቀመጥሽው መልስና በሰጠሽው ማብራሪያ ብዙ ያነሳኋቸው የወሰርኳቸው ልብ ያልኳቸው ነገሮች አሉ። አላህ ይጠብቅሽ፣ አምሳያዎችሽን ለዲናችን ለኢስላማችን ያብዛልን ነው የምለው። እሱም ደግሞ በቀንነት ነው ጥያቄውን የጠየቀው። ሐቂቃ እንደ ሌሎቹ ስሜታዊ ሆኖ ወደ ዘለፋ፣ ወደ ስድብ፣ ወደ ማንቋሸሽ ሳይገባ በቃ ያለውን ነገር ግልጽ ጥያቄ ነው የጠየቀው እና እንደዚህ አይነት ማብራሪያና ምላሽ ደግሞ ይኖራል ብዬ አልጠበቅኩም ነበረ። ግን ልዩ ነገር ነው ያገኘሁት። ጀዛኪላ ኸይር አላህ ይጠብቅሽ ካልኩ በኋላ ነቢያችን አለይሂ ሰላቱ ወሰላም መለም የሽኩሪና ሰለም የሽኩር ረበሁ ይላሉ። ሰዎችን ያላመሰገነ ሰው ፈጣሪውንም አያመሰግንም አላህንም አያመሰግንም ይላሉ። በዚሁ አጋጣሚ ልል የምፈልገው ለዒዴ ለብሼው አምሮብኝ ደመቅ የዒድን እንደወጣ እህታችን አዲስ ዓለም የላከችልኝ ቶብ ልዩ ነበረ ከነ ከለሩ። ልኩ ደግሞ ትንሽ ያው ረዘም ብሎ ስለነበረ አሳጥሬው ለብሼው ነው ዒድን ውጪ ነው ያከበርኩት። ለብሼው ነው ወደ ውጭ የሚሄድኩት ማለት ነውና በዛ አጋጣሚ ጀዛኪላ ኸይር ላንቺም አላህ ጥሩ ጥሩ ነገር ያልወስሽ። ስለዚህ በሌላ ቀን ተጨማሪ የሆኑ የሱን አይነት ቶብ በሱ አይነት ቅርጽ ማለት ነው ከለር በእርግጥ የተለያየ ሊሆን ይችላል። የተወሰኑ አንድ 5 ወይም 6 ሀባ ጠለባት ይኖረኛል። እሱን መልእክቱን አስተላልፍልሻለሁ ወይ እዚሁ ላይ ሌላ ጊዜ ላይቭ ስትገቢ አሊያም ደግሞ ዋትስአፕ ላይ እንደዛው መልእክቱን ለማስተላለፍ እሞክራለሁ። እህትና ወንድሞች እዚህ ውስጥ ያላችሁ ሙስሊሞቹ ማለት ነው ከላይ ቅድም ጀምሮ ስታስተዋውቅ የነበረችውን የልብስ አይነት ተጠቀሙበት፣ ግዟት፣ አበረታቷት። ከሌላው እንደምትገዙት ነው ማለት ከሷ ደግሞ መግዛቱ ይበልጥ እሷን ያጠነክራታል። እንዲህ አይነት እህታችንን ከጎኗ ቆመን ምንም ባናደርግላት እንኳን እያስተዋወቀች ያለችውን አልባሳት እንደ ዲን ለዒባዳ የሚሆን ነው፣ ለሴቶችም ሆነ ለወንዶች ማለት ነው። እና ግዙ፣ እደግመዋለሁ፣ ግዙ፣ አሁንም እደግመዋለሁ፣ ግዟት። ሰላም አለይኩም ወራህመቱላህ። እዚህ ወዝናት ነሰሰሪ ግን በጣም አላህ ይጠብቆት። ኧረ ስለሚፈልጉ አብረን ነው። ይሄ የቤተሰብ ጉዳይ ነው። አንዳችን ለአንዳችን ስለሆነ እርሶም የኛ ነው እኛም ላይክ ዊ ጀስት ቦንዲንግ። ግን አላህ ይጠብቆት። በጣም ነው የማመሰግነው። እሺ ኦኬ። እንደማፈር ሊያደርገኝ ነበር። ዝም ብዬ በመገልፈጥ አልፌዋለሁ። እሺ ጠይቅ። እሺ እኔ አሁን ይኸውልሽ ልመጣ የምፈልገው ነገር ማለት ነው ሙስሊም በመሆንሽ ምንም ችግር የለብኝም እኔ። ምክንያቱም ማለት በክርስትና እምነት የማውቀው ነገር ስላለ ማለት ነው። አንድ አምላክ የሚለው ነገር ትምህርት ክርስትና ውስጥ ነበረ፣ አላነጻጸርሽም። ስለዚህ ክርስትና ውስጥ አንድ አምላክ ፈልገሽ ወደ እስልምና እንደሄድሽ አድርገሽ የሚለውን እንትንሽን ታስቢበት እኔ ደስ ይለኛል ማለት ነው። እኔ ግን የሚገርምሽ ስና እምነት ከዚህ በኋላ ደግሞ ከዛ በኋላ ደግሞ የፍርድ ጊዜ አለ ማለት ነው።
ስለዚህ የመጀመሪያው ትንሣኤ ኢየሱስ ክርስቶስ በሚመጣበት ጊዜ ብለን የምናምነው አማኞች ያመኑት ከክርስቶስ ጋር አዲስ ስጋ ለብሰው ይሄ ዓለም ሁሉ ክርስቶስን ያውቀዋል ይላል መጽሐፉ ማለት ነው። እንትን ተሰሎንቄ ላይ ካነበብሽው ማለት ነው፣ እድሉን አግኝተሽ ስታነቢው ማለት ነው። ስለዚህ የሁለተኛው የጀጅመንት ጊዜ